ቲፒኤልኤፍ ጋር ከወያኔ ጋር ተባብረን ብልጽግናን እንጣለን የሚል ሐሳባቸውን ሲገልጹ በጽሁፍም ሲጽፉ ያለው ከወያኔ ጋር መጣመርም እንደ ትክክል እንደሆነ ሲገልጹ ያለው መብታቸው ነው። የፈለጉትን የማድረግ ኃላፊነቱም ውሳኔውም የራሳቸው ነው። እኔ የምናገር እንደ ሐሳብ ነው። እንደው ግን ከወያኔ ጋር ለመተባበር ምኑ ሞራል ምኑ ህሊና ፈቀደላችሁ? ምን ጥቅም አግኝታችሁ በምን መር ተገናኝታችሁ ነው የሚል ጥያቄ ላንሳኝ። ወያኔ በትግል ታሪክ ለመጀመሪያ ጊዜ የአማራን ህዝብ ጠላት ብሎ የፈረጀ መፈረጅ ብቻ አይደለም። 1967-68 ደደቢት በረሃ ማኒፌስቶውን ሲያዘጋጅ አማራ ጠላቴ ነው፣ ማህበረሰባዊ እረፍት እነሳዋለሁ፣ አማራ ጨቋኝ ነው ብሎ ሰነድ የጻፈ ያንን የተገበረ ዛሬም በ50 ዓመት እድሜው ከዚህ አቋሙ ዝንፍ ያላለ ድርጅት ነው። 50 ዓመት ሙሉ ጠላቴ ነህ፣ ማህበረሰባዊ እረፍት እነሳለሁ እያለህ ከኖረ ድርጅት ጋር አማራ በሌላው ማህበረሰብ ዘንድ እንደ ጠላት፣ እንደ ባዕድ፣ እንደ መጤ እንዲቆጠር በገዛ ሀገሩ እንዲፈናቀል፣ እንዲሳደድ፣ እንዲገደል፣ ሀብት ንብረቱ እንዲወድም እንዲደረግ ያደረገው ድርጅት ቲፒኤልኤፍ ወያኔ ነው። እና የድርጅት መቼ ይቅር ብሎህ፣ መቼ ክሶህ፣ መቼ ታርቆህ፣ በምን መርህ፣ በየትኛው ፍርድ ቤት፣ በየትኛው የእርቅ አፈላላጊ ኮሚሽን፣ በየትኛው ቦታ ተስማምተህ ታርቀህ ነው ዛሬ ያ ሁሉ ቅስቀሳ ያ ሁሉ ስብከት መቼ ተቀይሮ ነው ዛሬ ከወያኔ ጋር አንሶላ የምትጋፈፈው? በምን መርህ ነው ከወያኔ ጋር ውለህ የምታድረው? መቼ ነው ከጠላትነት ወደ ወዳጅነትና ወደ ትብብር የተቀየራችሁት? ወያኔ ማለት ይኸውልህ አንደኛ ደረጃ የሐሰት ትርክት ፈብራኪ፣ የሐሰት ትርክት ነጋሪ፣ ሸላሚ፣ አሸርጋጅ ድርጅት ነው። እሱ ብቻ አይደለም እኮ ከአማራ ህዝብ ይልቅ ሱዳን ይሻለኛል ያለ ደብረጽዮን የሚመራው ድርጅት ነው። ደብረጽዮን ዛሬ ያለ አልሞተም እኮ። ሱዳን ይሻለኛል ያለህን ድርጅት እንዴት ደደጅ ትጠናለህ? እንዴት ከሱ ጋር ጽምዶ ምናምን እያል ትብብር ምናምን ታነሳለህ? ይሄን ያህል መርህ የለሾች ናችሁ እንዴ? ይሄን ያህል ዓላማ ቢሶች ናችሁ እንዴ? እንዴት? ወያኔ እኮ በታሪኩ የምናውቀው ራሱ የጦር ጀነራሎቹ፣ ፖለቲከኞቹ፣ ወታደሮቹ የከዱት የሰለቹት ያረጀ ያፈጀ ያረጠ ድርጅት ነው። ዛሬ የወያኔ ጀነራሎች ከወያኔ ጋር አብረው አሉ እንዴ? ስንቶች ናቸው ጥለውት የወጡ? ስንቶች ወታደሮቹ ናቸው ወጣው አፋር የራሳቸውን ኃይል እያደራጁ? ስንቶች ፖለቲከኞቹ ናቸው ጥለውት የወጡት? እና ወያኔ እኮ ይኸውልህ በቃ አልቋል፣ ጥርሱ አልቋል። አለሁ ቢልም ወያኔ በድሮ ጉልበቱ አይደለም ያለው፣ እራሱ ጭምር ሰልችተውታል። ለራሱ ለትግራይ ህዝብ አይሆንም፣ ከትግራይ ህዝብ ወርዶ የሆነ የመንደር ድርጅት እየሆነ ነው። እና ከዚህ ድርጅት ጋር መተባበር መጻመድ ምናምን መብታችሁ ቢሆንም የአማራ ህዝብ ግን ይታዘባል ወዳጄ፣ ያመዛዝናል። ወያኔ ያደረሰበትን ግፍ ያውቃል። ወያኔ የበደለውን በደል ያውቃል። አንተ ለሆነ ለራስ ፍላጎት ብለህ ሄደህ እሱ ጋር ምናምን ልትላላስ ትችላለህ፣ መብትህ ነው። የአማራ ህዝብ ግን ወያኔ ያደረሰበትን በደል ያውቃል። እንዲያው ምን ያህል ብትንቁን ነው? በእናታችሁ እንዴት ብትገምቱን ነው? ይሄን ያክል ሾርት ማይንድ ነን እንዴ? ይሄን ያክል ታውት በቃ ብልጽግና ምናምን በቃ ታውት። እሺ መጀመሪያ ወያኔ ጋር ያላችሁን አቋም እስኪ ንገሩን ወዳጄ። የለው ወያኔ 40% የትግራይ መሬት በአማራ ወራሪ ተይዞብኛል፣ እምሰራው የምታገለው ያንን የአማራ ወራሪ የያዘውን መሬት ማስመለስ፣ ግዛቴን ማስመለስ፣ ወልቃይትን መጠቅለል ነው ምናምን እያለ
አንተ ደግሞ የትትግል ምናምን ግፋ በለው እያልክ አይ ወልቃይት ቆራጭ መሬት ነው ቅድሚያ 4 ኪሎ እያልክ አጀንዳህን አሳልፈህ የሰጠህን ያስነጠቅህ አንተ አይደለህ? ወያኔ እኮ 4 ኪሎ ምናምን ብትለው አይፈልግም። 4 ኪሎ የመቀሌ ነው፣ እኔ የምፈልግ ወልቃይት የሚባል ለም መሬት ነው፣ ሁመራን ነው የምፈልግ እያለ ነው። አንተ ደግሞ ትላንትና ወልቃይት እያልክ የአማራን ህዝብ ቀስቅሰህ ዛሬ ደግሞ እጥፍ ብለህ አይ ቅድሚያ 4 ኪሎ ነው ወልቃይት ይደርሳል፣ ሁለተኛ አጀንዳ ነው ምናምን እያልክ የምታጃጅል የህዝብን መብትና ጥቅም አሳልፈህ በስልጣን የምትለውጥ የስልጣን ጥመኛ ካልሆንክ በስተቀር ከወያኔ ጋር ልታሸረግድ ልትተባበር አትችልም። ወያኔ የህዝብ ጥቅምንና ስልጣንን ለይቶ ያውቃል። አንተ ነህ በህዝብ ጥቅም እየማልክ እየተገዘትክ ግን የህዝብን ጥቅም አሳልፈህ ለስልጣን የምትጓጓ ቅድሚያ 4 ኪሎ ምናምን የምትል 4 ኪሎ ልትገባ የምትችለው ህዝብ ይዘህ አጀንዳ ይዘህ በመርህ ታግለህ ነው እንጂ ጭራሽ ያክልማ ከወያኔ ጋር እያበራችሁማ ወልቃይት ቆራጥ መሬት ነው ቅድሚያ 4 ኪሎ እያላችሁማ በፍጹም አትችሉም። እና ወያኔ እናንተ ጋር ምን ህብረት አለው? ወልቃይትን ካገኘ እናንተ አርዶ አይበላችሁም? እስከ ዛሬ እዚህ አማራ ክልል ያላችሁ ትግል የምታቀነቅኑ እስቲ በወያኔ ላይ እስቲ አቋም መግለጫ አውጡ። እስቲ ነገር አንድ መስመር እስቲ ስለ ወያኔ ያላችሁን አመለካከት አቋም እስቲ በመግለጫ እስቲ ነገሩን። እስቲ ወያኔ ይስማ፣ እስቲ ምን እንደምትፈጠር እናውቃለን። ጽምዶ እኮ ነው ያላችሁን። አሁን መብታችሁ ነው። አረ አማራ ህዝብ ንቃተ ህሊናው ከፍ ብሏል። የማናችሁም መነገጃ አይደለም። እኔም እናንተም ውሸትም እውነትም ስነግረው ያውቃታል። ለመብትና ጥቅሙ የሚሰራለትንና የሚያወራለትን ለይቶ ያውቃል። አታታሉ። በህዝብ ስም እየማላችሁ የተገዘታችሁ አማራ ክልልን የጦርነት አውድማ አታደርጉት። እንደውም ነው ወያኔ አንተን ወዶ ንስሐ ለአማራ ህዝብ መብትና ጥቅም ሊሰራልህ ወያኔ እንኳን ለአማራ ህዝብ ይኸውልህ ለትግራይ መሆን አቅቶታል። ወያኔ ወዳጅ ጦርነት መጥመቅ አቅተው ይሆናል። የደበቃቸውን ከባድ መሳሪያዎች አውጦ ሊተኩስ ይችል ይሆናል። ህዝብ ታስጨርሳለህ እንጂ በወያኔ መንገድም በማንሚንታ መንገድም 4 ኪሎ የማይከድ ወልቃይት የማይወሰድምሽ እንድታውቁት። እንዴት ብትንቁን ነው? በእናታችሁ እንዴት ብትገምቱን ነው? የሚታዘብ የለም ብላችሁ ነው እንዴ? ወያኔ እኮ ይኸውልህ እስካሁን ለፈጸመብን ደባ እስካሁን ላደረገብን ግፍ በይፋ ይቅር ብሎን ይቅርታ ወርዶ እርቀ ሰላም ወርዶ ነው ከወያኔ ጋር ከተባበርንም በርቅ ዘግተን ፋይላችን ነው እንጂ ከነዛ ጉዳጉዱ ከነዛ ትርክቱ አማራ አህያ እያለ የሚሳደብ ድርጅት ጎራተ አማራ አህያ ብሎ እንደ ህዝብ እየሰደበ አንተ ከሱ ጋር እና ዶላርና ስልጣን አገኛለሁ ብለህ እሬ በመድኃኒዓለም ደግሞ አታፍሩም? ለህዝብ ጥቅም ምናምን ለአማራ ህዝብ ምናምን ሄድ እባክህ። ለስልጣን ነው በእናትህ የምትሞታት እናውቃለን። እሺ አልበዛም እንዴ? አረ በእናታችሁ ጎበዝ ውጡና ተናገሩ። እንደ ህዝባችን ላይ ቁማር እየተቆመረ እኮ ነው እንዴ። በመርህ ነው ትግል እኮ ህግ አለው፣ መርህ አለው፣ የፖለቲካ ፕሮግራም አለው። የማትተባበራቸው ኃይሎች አሉ፣ የምትተባበራቸው አሉ። ትላንትና እዚህ መተከል የአማራን እናት አርዶ ከበላ ከጉምዝ አማጺ ጋር እየተባበርክ ትላንትና በየቦታው በወለጋ ሲያርደን ከኖረ ሸኔ ጋር እየተባበርክ አማራ ነፃ አወጣለሁ ትልናለህ እንዴ? እንዴት ብለህ አትችልም። ወያኔ ለራሱ አልሆን ብሎ ራሱ የመሰረቱት ሰዎች ጠልተውት ወያኔ የራሱን ወጣቶች በግዳጅ እያፈሰ ጦርነት የሚማግድ የራሱን ወጣቶች ሱዳን አስገብቶ ወታደር አድርጎ በዶላር የሚሸጥ ድርጅት ነው። ከዚህ ድርጅት ጋር ሆናችሁ ነፃ እንድታወጡ ህዝቡ አይፈልጋችሁም። እሺ አይፈልጋችሁ። ከሸኔ ጋር ሆናችሁ ነፃ አታውጡ። ከሱዳን ጋር ሆናችሁ ነፃ እንድታወጡ አንፈልግ።